በዛሬ ትምህርታችን ደግሞ የምንመለከተው ስለ ኔምድ ሬንጅ ነው። ኔምድ ሬንጅ ኢዝ ኤ ፍሬንድሊ ኔም ዩ ጊቭ ቱ ሴል ኦር ግሩፕ ኦፍ ሴል። ይህ ማለት ምን መሰላችሁ? ወይ ለዚህ ሴል ወይ ደግሞ ለዚህ ግሩፕ ኦፍ ሴል የምንሰጠው ስም ምን ይባላል? ኔምድ ሬንጅ ይባላል ማለት ነው። ስለዚህ ማይክሮሶፍት ኤክሴል ውስጥ እንዴት አድርጋችሁ ኔምድ ሬንጅ እንደምትጠቁ ለምሳሌ እንበልና እዚህ ጋር መጥቼ ሳም ካልኩት በኋላ ከዚህ እስከዚህ ደምርልኝ ከሚለው በቀላሉ መንገድ ዝም ብዬ ኔምድ ሬንጁን በዚህ መልኩ ከሰጠሁት በኋላ ያደርግልኛል ሳሙን ወይ ደግሞ ቶታሉን በዚህ መልኩ ይሰራልኛል ማለት ነው። ስለዚህ ማይክሮሶፍት ኤክሴል ውስጥ እንዴት አድርጋችሁ ክሬት ማድረግ እንደምትችሉ የማሳያችሁ ይሆናል። ቪዲዮ ላይክ እና ሼር፣ እንዲሁም ደግሞ ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ሰፖርት አድርጉኝ። ኦኬ አሁን ምን እናደርጋለን? እዚህ ጋር እንምጣና እንዴት አድርጋችሁ ክሬት እንደምታደርጉ ላሳያችሁ። ኦኬ አሁን በሶስተኛ መንገድ ኔም ሬንጅ ክሬት ማድረግ ትችላላችሁ። ለምሳሌ ለዚህኛውን ክሬት ማድረግ ስንፈልግ በዚህ መልኩ ሊስቱን ሴሌክት እናደርጋለን። ከዛም በኋላ ምን እናደርጋለን መሰላችሁ? እዚህ ጋር እቺ ቦታ ኔም ቦክስ ትባላለች። ኔም ቦክሷ ጋር እንምጣና በዚህ መልኩ ፕሮዳክት ነው አይደለ? ይሄ ፕሮዳክት ብለን እንሰጠዋለን ማለት ነው። ይሄ ፕሮዳክት ብለን በዚህ መልኩ ስንሰጠው ይሄ ምን አድርገናል? ኔም ሬንጁን ሰጥተናል ማለት ነው። እዚህ ጋር መተን ለምሳሌ አሁን ፕሮዳክት ስንለው ወይም በዚህ መልኩ ፕሮዳክት ሊስቱን በዚህ መልኩ ሴሌክት ያደርግልናል ማለት ነው። ይሄ አንደኛ መንገድ ነው። ሁለተኛ መንገድ ደግሞ ለምሳሌ እዚህ ጋር እንምጣና በዚህ መልኩ ይሄ ሴሌክት ካረን በኋላ ፎርሙላ ታብ ውስጥ ከገባን በኋላ እዚህ ጋር ዲፋይን ኔም የሚላል እዚህ ጋር ከመጣን በኋላ ፕራይስ ይላል አይደለ? እዚህ ጋር መተን እንደፈለግነው ከፈለጋችሁ መቀየር ትችላላችሁ። ከፈለጋችሁ እኔ አሁን ለምሳሌ ፕራይስ ሊስት ብዬ ሰጠዋለሁ። ፕራይስ ሊስት ከዛም በኋላ ሪፌርስ ቱ የሚለው ከዚህ ሺት ኔሙን ይወስዳል ከዚህ ያስቀምጣል። እቺኛው ደግሞ ይሄኛው ወርክ ቡክ ውስጥ ብቻ ይሰራ ወይስ ለዚህ ሽት ብቻ ይሰራ? እኔ የሚፈልገውን ይሄ ወርክ ቡክስ ውስጥ እንዲሰራ ይፈልጋለሁ። ከዛ ኦኬ እለዋለሁ ማለት ነው። አሁን ምን አድርጋለሁ ማለት ነው? ፕራይስ ሊስት የሚለውን ይሄው በዚህ መልኩ ለሱም ክሬት አድርጋለሁ። እዚህ ጋርም ደግሞ አንደኛው ይሄኛው ለዚሁም ፎርሙላስ የሚለው ውስጥ እንገባለን። ከዛም በኋላ ዲፋይን ኔም ከዛ ስም እንሰጣለን ማለት ነው። ለዚህም እዚህ ጋር ምንምጣና ሴል ሊስት ብለን በዚህ መልኩ ለሱ ክሬት እናደርጋለን ማለት ነው። ሶስተኛ መንገዱ ደግሞ አንደኛ መንገዱ ኔም ቦክስ ጋር መጣችሁ ትሰጣላችሁ ብያለሁ። ሁለተኛ መንገዱ ደግሞ ፎርሙላስ የሚለው ውስጥ ገብታችሁ ስሙን ዲፋይን ማድረግ ትችላላችሁ ነው። ሶስተኛ መንገድ ደግሞ በዚህ መልኩ ይሄን ሴሌክት ካደረግን በኋላ ከዛም በኋላ ፎርሙላስ የሚለው ታብ ውስጥ እንገባለን። ከዛም በኋላ እዚህ ጋር ክሬት ፍሮም ሴሌክሽን ብለው ሴሌክት እናደርጋለን። ከዛም በኋላ ሌፍት ኮሎማን የምትለው እናጠፋና ቶፕ ሮ ምን አለው ሄደር አለ አይደለ? እሱን ቲክ አድርገን ነው ኦኬ እንለዋለን ማለት ነው። በቀላሉ መንገድ ምን አድርጎልናል ማለት ነው። እዚህ ጋር በዚህ መልኩ ክሬት አድርጎልናል ማለት ነው። ኦኬ ይሄ በዚህ መልኩ ክሬት ካደረግን በኋላ ክሬት መደረጉን ደግሞ ቼክ የምናደርግበት ለምሳሌ እዚህ ጋር ባንሆንም ለምሳሌ እንሆን እስቲ እዚህ ጋር ሆነን ሳም ብለን ሳም ፋንክሽናችን እንጥራ። እዚህ ጋር መጣች አይደለ? ሳም ፋንክሽናችን ከዛም በኋላ ይሄ ፕራይሱን ሙሉ በሙሉ አድ ወይ ደግሞ ሳም ማድረግ ከፈለጋችሁ ምን ታደርጋላችሁ? እዚህ ጋር መጣችሁ ቅድም የሰጣችሁት ፕራይስ ሊስት ነው አይደለ? ፕራይስ ሊስት ሁለት ሆነ። ለምን ሁለት እንደሆነ ያስረዳችኋለሁ። ፕራይስ ሊስት እንዲያረግ ከዛም በኋላ እንዲህ ካረግን በኋላ መልሰን እንዘጋለን ማለት ስንት አመጣ? ሰሞን ፕራይስ ሊስቱ 140 አመጣ ማለት ነው። ለምን ስሙ ፕራይስ እና ፕራይስ ሊስት ሁለት ነው ሆነ ካላችሁኝ ቅድም ኔም ሬንጅ ክሬት ስናደርግ በሁለት መንገድ ነው ክሬት አደረግነው። አንደኛ ፎርሙላ ውስጥ ገብተን ዲፋይን ኔም፣ ሶስተኛ ላይ ያሳያችሁ ፎርሙላ ውስጥ ገብተን ክሬት ፍሮም ሴሌክሽን ያልኩት ከዚህ ከላይ ያለውን ፕሮዳክት ፕራይስ እና ሴልስ የሚለውን ብቻ ነው የሚወስደው። ለዚህ ነው ሌላ ነገር ምንም የለም። እዚህ ጋር መጥቼ እሱ ራሱ ሳም ከዛ በኋላ እሺ ሴል የሚለውን ልውሰድ። ለምሳሌ ሴል ይኸው ሁለት ነው። ሴል ሊስት የሚለው እኛንን ክሬት አደረግነው ጽፈ ነው ማለት ነው። ሴልስ የሚለው ደግሞ ክሬት ፍሮም ሴሌክሽን የሚለውን ልክ ክሊክ ስናደርግበት ለራሱ ሄደሩን ብቻ ወስዶ ክሬት ያደረገልን ነው ማለት ነው። ስለዚህ እቺ ልውሰድ ለምሳሌ ከዛም በኋላ እንዲል አደርግና እንዲባረገው በዚህ መልኩ ቶታሉን ይሰራልኛል ማለት ነው። ኦኬ ሌላ ነገር ደግሞ ምን እንደሆነ ላሳያችሁ። እዚህ ጋር ሊሆንና ለምሳሌ እዚህ ጋር ካንኩት በኋላ ቪሉካፕ እንዴት እንደምንጠቀም ላሳያችሁ። እንዲህ ካረኩት በኋላ እንዲህ ሉካፕ ቫልዩ የምንፈልገው ቫልዩ ለምሳሌ እዚህ ላይ ነው አይደል ያለው? እዚህ ላይ እኔ የሚፈልገው ቫልዩ አሁን ለምሳሌ እኔ የሚፈልገው አፕል ነው እንበል። አፕል ይሄው አፕል ከሽትዋን አፕል ከዛም በኋላ ቴብል አሪያችን ምንድነው?
የምታረጉት መሰላችሁ? አሁን ይሄኛው ጠቅላላ ታረጉትና ስም ትሰጡታላችሁ። እሱ እንዴት እንደሚሰጡት ላሳያችሁ። መጀመሪያ እንደዚህ ላደርግና እዚህ ጋር ተመልሼ ምን አረጋለሁ መሰላችሁ? በዚህ መልኩ ሴሌክት ላደርግና እዚህ ጋር መጥቼ ምን አረጋለሁ? ፕሮዳክት ቴብል ልበል። ፕሮዳክት ቴብል ብዬ እንደዚህ ላስቀምጠው። ልክ እንደዚህ ካስቀመጥኩ በኋላ ቪሉካፕ ውስጥ ሊገባና እዚህ ጋር መጥቼ ቪሉካፕ ካልኩት በኋላ ሉክአፕ ቫልዩአችን ምንድነው? ሉክአፕ ቫልዩአችን ምንድነው? አፕል ነው የሚሆነው። ከዛም በኋላ ቴብል አሪያችን የሚሆነው ደግሞ ፕሮዳክት ቴብላችን ነው የሚሆነው። ይሄው ፕሮዳክት ቴብላችን፣ ይሄው ፕሮዳክት ቴብላችን መጣ። ይሄው እንደዛ ሆነ። ሶስተኛ ላይ ደግሞ ምንድነው? ኮሎመን ኢንዴክስ ምንድነው የሚፈልገው? እኔ የአፕሉን ሴልስ ዋጋው ስንት እንደሆነ ይፈልጋለሁ። ከዛ 1 2 3 ሶስተኛ ኮሎመን ላይ ስለሚገኝ 3 እላለሁ። ከዛም በኋላ ደግሞ ኤግዛክት ቫልዩ ስለሚፈልግ እዚህ ጋር መጥቼ ደግሞ ፎልስ እለዋለሁ ማለት ነው። ይሄው ፎልስ እንዲያረጋለሁ። ከዛም በኋላ መልሼ እዘጋለሁ። ኤንተር ማለት ብቻ ነው ማለት ነው። ስለዚህ 100 ነው ይለኛል የአፕል ዋጋ። ለምሳሌ እዚህ ጋር እንምጣ። ይሄው 100 ነው። ስለዚህ አሁን ማይክሮሶፍት ኤክሴል ውስጥ ኔምድ ሬንጅ ከቪሉካፕ ጋር አጣምራቸው እንዴት እንደሚጠቀሙ አሳይቻለሁ። ወይ ደግሞ እዚህ ጋር ሆኜ ራሱ ደግሞ ላሳያችሁ በቀላሉ መንገድ። እዚህ ጋር እንሆንና ቪሉካፕ ካልኩ በኋላ ሉክአፕ ቫልዩአችን ምንድነው? እዚህ ጋር መተን ለምሳሌ ማንጎ ልበልና ኮማ ልበል። ከዛ ቴብል አሪያችን ምንድነው? ፕሮዳክት ቴብል። ይሄ ቴብል ስለሆነ ፕሮዳክት ቴብል አያችሁ። ግን የኔምድ ሬንጅ ጥቅሙ እንዴት እንደየጠቀመን ያለው። ከዛም በኋላ ኮሎመን ኢንዴክስ ነው ብራውሱን ስለፈለኩት እዚህ ጋር መጣለሁ። ከዛም በኋላ እዛ ኤግዛክት ማች እዚህ ጋር መጣለሁ። እንዲያረግና እንደዚህ ያደርጋለሁ። ከዛም በኋላ ስንት ነው የምለን? 50። የማንጎ ስንት ነው? 50። እንዲያርጋችሁ ቪሉካፕ ከኔምድ ሬንጅ ጋር በዚህ መልኩ መጠቀም ትችላላችሁ ማለት ነው። ሌላ ነገር ደግሞ ኢፌስ እንደምትጠቀሙ ላሳያችሁ። እዚህ ጋር ልምጣና ለምሳሌ ኢኳል ብዬ ሰም ኢፌስ ልጥራ። ሰም ኢፌስ ከጠራው በኋላ ሰም ሬንጅ ይለኛል። ሰም ሬንጅ የሆነ ፕራይሱን መደመር ከፈለኩ ለምሳሌ እዚህ ጋር ልምጣና ምንድነው የምለው? ፕራይስ ሊስት ኔም ሬንጅ ስለሰጠ ነው። ይሄው ፕራይስ ሊስት። ከዛም በኋላ ሁለተኛ ደግሞ ክራይቴሪያ ሬንጅ ፕሮዳክት ስለሆነ ፕሮዳክት አደርጋለሁ። ይሄው ፕሮዳክት መጣ። ከዛም በኋላ ደግሞ ክራይቴሪያው ምንድነው? ክራይቴሪያውን ማንጎ ነው መደመር የፈለኩት እና እኔ እዚህ ጋር መጥቼ እንዲህ ካረኩት እንዲህ ይሆናል። ስንት ነው? 50። ይሄው ማንጎ ስንት ነው? ማንጎ 50። ሌላ ማንጎ የለም። ስለዚህ እንዲያርጋችሁ በቀላሉ መንገድ ሰምን በሉት ሰም ኢፌስን በሉት በዚህ መልኩ መጠቀም ትችላላችሁ ማለት ነው። ኦኬ ሌላ ነገር በጣም ቢታቁ ይጠቅማችኋል ብዬ የማስበው ነገር እዚህ ጋር ይሄው እንበልና አሁን ለምሳሌ ላሳያችሁ የሚፈልገው በጣም ጸድ ነገር አለ ባይዘውና እዚህ ጋር ለምሳሌ ይሄኛው ቀደም ቢታዩት ለምሳሌ እዚህ ጋር መተን ኬንያ ስንመርጠው እዚህ ጋር መተን የኬንያ ከተሞች ብቻ ነው መምጣት አለበት። እዚህ ጋር መተን ደግሞ ለምሳሌ አዲስ አበባ ኢትዮጵያ ከመረጥን ከኢትዮጵያ ጋር ሪሌትድ የሆኑ ከተሞች ብቻ መምጣት አለበት። እዚህ ጋር መተን ደግሞ ሴኔጋልን በምንመርጥበት ሰዓት ከሴኔጋል ጋር ሪሌትድ የሆኑ ከተሞች ብቻ ማምጣት ይኖርበታል ማለት ነው። ስለዚህ እሱን ለመስራት እንዴት እንደሚሰሩ ላሳያችሁ። ለምሳሌ እዚህ ጋር እንምጣና በቀላሉ መንገድ ምን እንደምታደርጉ ላሳያችሁ ልክ እንደቀድሙ ማለት ነው። ይሄ ነገር ለማድረግ በዚህ መልኩ እንደዚህ ይሄን ሴሌክት እናደርግና እዚህ ጋር መተን ምን እናደርጋለን? ካንትሪ እንላለን። ስም መሳሳት የለባችሁም። ባይዘው ይሄን ነገር በምጽፉበት ሰዓት ስም መሳሳት የለባችሁም። ይሄው ኢንተር ትላላችሁ መጨረሻ ላይ። አሁን እኔ እዚህ ጋር መጥቼ ካንትሪ በሚልበት ሰዓት ይሄው ኢትዮጵያ፣ ኬንያና ሴኔጋል በዚህ መልኩ ሴሌክት ያደርግልኛል። ሌላ ነገሩ ደግሞ እዚህ ጋር መጥቼ አሁን እንደቀድሞ ደግሞ ይሄን ሴሌክት አደርግና ፎርሙላ ውስጥ ገብቼ ዲፋይን የማደርገዋል። ከዛም በኋላ አዲስ አበባ የሚለው በሚተካለው ኢትዮጵያ በትክክል መጻፍ አለብኝ። ኢትዮጵያ እዚህ ጋር እንደተጻፈው ማለት ነው። ከዛ እንዲያረጋለሁ ወርክ ቡክ ውስጥ እንዲሰራልኝ ፈልጋለሁ። ኦኬ ለዋለሁ ማለት ነው። ይሄኛው በዚህ መልኩ ሴሌክት ላደርግና ምን አደርጋለሁ? ዲፋይን ኔም አደርጋለሁ። ዲፋይን ኔም ካልኩ በኋላ ኔም ጋር ምን አደርጋለሁ ማለት ነው። በዚህ መልኩ እሱም ይጽፋለሁ። ከዛ ኦኬ ማለት ብቻ ነው። ሌላው ደግሞ የሴኔጋሉ ከዚህ ጋር ይሄን ሴሌክት አደርጋለሁ። እዚህ ጋር መጥቼ ዲፋይን ኔም አደርጋለሁ። እዚህ ጋር ምን አደርጋለሁ? በዳካር ፋንታ ሴኔጋል ይጽፋለሁ ማለት ነው። እንዲያረጋለሁ። ከዛም በኋላ ምንድነው የሚሆነው? ኦኬ እላለሁ። አሁን እዚህ ጋር መጥቼ እኔ ለምሳሌ ኢትዮጵያ ሴሌክት በማድረግበት ሰዓት የኢትዮጵያ ከተሞች ብቻ ይመጣሉ። ኬንያ በሚልበት ሰዓት የኬንያ ከተሞች፣ እዚህ ጋር
ሴኔጋል ለምሳሌ ሴኔጋል በሚልበት ሰዓት ሴኔጋል ከተሞች ይመጣል። አሁን ምንድነው የምንፈልገው እዚህ ጋር አንድ ሄደር ካውንትሪ ብዬ ሴሌክት ላደርግና ልጻፍና ካንትሪ እዚህ ጋር ደግሞ ሲቲ ብዬ ልጻፍ። ችግር የለውም። አሁን ችግር ያለው እዚህ ጋር ነው። ክሪስ ታረጉ። አሁን እዚህ ጋር እንምጣና ምን እናደርጋለን? ዳይሬክትሊ ዳታ ውስጥ እንገባለን። ከዛም በኋላ ዳታ ቫሊዴሽን እዚህ ጋር ዳታ ቫሊዴሽን ክሊክ ካረግን በኋላ ምን እናደርጋለን? ከኤኒ ቫልዩ ወደ ሊስት እንቀይራለን። እዚህ ጋር መተን ምን እናደርጋለን መሰላችሁ? ቅድም ክሬት ያደረግነው ነገር እንዲመጣልን ዴስክቶፕ የምትጠቀሙ ዝም ብላችሁ F3 ተጫኑ፣ ወይ ደግሞ አንዳንድ ላፕቶፕ ላይ ስለማይሰራ FN ፕላስ F3 ትጫናላችሁ። ከዛም በኋላ ምን ይመጣላችኋል? በዚህ መልኩ ይመጣላችሁ። አየው ካንትሪ ይፈልጋለሁ እኔ አሁን እዚህ ጋር ኦኬ ሊዋለሁ ማለት ነው። ከዛ ኦኬ ብዬ እወጣለሁ። ኦኬ እዚህ ጋር ደግሞ አሁን ካንትሪ የሚለው ምን ይመጣል? እነዚህ ሶስቱ ሀገሮች ይመጣሉ። እዚህ ጋር ደግሞ ምንድነው የሚፈልገው? እኔ የሚፈልገው ልክ ኢትዮጵያ ስመርጣት ከኢትዮጵያ ጋር ሪሌትድ የሆኑ ከተሞች እንዲመጡ ነው የሚፈልገው። ስለዚህ እሱ ለማድረግ ደግሞ አሁንም እዚች ጋር ሴሌክት አደርግና ዳታ ቫሊዴሽን ውስጥ ገባለሁ። ከዛም በኋላ ከኤኒ ቫልዩ ወደ ሊስት ይቀይረዋለሁ። እዚህ ሶርስ ጋር ምን እጽፋለሁ? እንዲያርጌ ኢንዳይሬክት የሚል ፋንክሽን እጽፋለሁ። ኢንዳይሬክት ከዛም በኋላ ምን አደርጋለሁ? እዚህ ጋር ስንት ነው? F2 እጽፋለሁ ማለት ነው። እዚህ ጋር አይደል ካንትሪዎች ያሉ F2። ከዛም በኋላ የመልሽ እዘጋለሁ። ኦኬ ከዛ የስ ብላችሁ ታልፉታላችሁ። አሁን እዚህ ጋር ቼክ እናድርግ። ይሄው ኢትዮጵያ በሚመርጥበት ሰዓት እዚህ ጋር ድሮፕ ዳውን ሊስት ምን መጣ? የኢትዮጵያ ከተሞች ይመጣሉ። ኦኬ እዚህ ጋር ደግሞ ኬንያ በሚመርጥበት ሰዓት እዚህ ጋር ምን መምጣት አለባችሁ? የኬንያ ከተሞች ይመጣሉ ማለት ነው። እዚህ ጋር ደግሞ ለምሳሌ ሴኔጋልን በሚመርጥበት ሰዓት እዚህ ጋር ምን መምጣት አለበት? የሴኔጋል ከተሞች ይመጣሉ ማለት ነው። ስለዚህ እንዲህ አድርጋችሁ በቀላሉ መንገድ ኔምድ ሬንጅም ከዲፔንደንት ድሮፕ ዳውን ሊስት ጋር ከዳታ ቫሊዴሽን ጋር ሪሌት አድርጋችሁ በዚህ መልኩ መጠቀም ትችላላችሁ ማለት ነው። ስለዚህ በዛሬ ቪዲዮአችን እንዴት አድርጋችሁ ኔምድ ሬንጅ መጠቀም እንደምትችሉ፣ ሌላ ነገር ደግሞ በስንት መንገድ ኔምድ ክሬት ማድረግ እንደምትችሉ በመጀመሪያ በዚህ መልኩ ሴሌክት አድርጉትና እዚህ ጋር ኔም ቦክስ ውስጥ መጣችሁ ስም ትሰጡታላችሁ። ሌላ ነገሩ ደግሞ እዚህ ጋር ፎርሙላስ የሚለው ውስጥ ትመጡትና ዲፋይን በማድረግ ስም ትሰጡታላችሁ። ሌላ ነገሩ ደግሞ እዚህ ጋር ትመጡና ሶስተኛው ነገር ክሬት ፍሮም ሴሌክሽን በምትሉበት ሰዓት ከዛም በኋላ ምን ያደርግላችኋል? እቺን ሄደር ካለው የእናንተ ዳታ ቲክ ታርጉትና ከዛም በኋላ ኦኬ በምትሉበት ሰዓት ኔም ሬት ክሬት ያደርግላችኋል። ከዛም በኋላ ኔም ሬት ክሬት ካደረጋችሁም በኋላ እንደፈለጋችሁት ጠርታችሁ ሰምን በሉት የትም ቦታ መጠቀም ትችላላችሁ ማለት ነው። ስለዚህ በዛሬ ቪዲዮ ይሄንን ሁሉ ነገር ከቨር አድርገናል ማለት ነው። ቪዲዮ ከተመቻችሁ ላይክ እና ሼር ማድረግ እንዳትረሱ። እንዲሁም ደግሞ ጥያቄ ካላችሁ ሐሳብ ካላችሁ ኮሜንት ቦክስ ላይ ጻፉልኝ። በሌላ ቪዲዮ እስክንገናኝ ድረስ ቻናሉን ሰብስክራይብ በማድረግ እንደዚህ አይነት ጸዴ ትምህርት እንዲደርሱ ማድረግ ትችላላችሁ። በሌላ ቪዲዮ እስክንገናኝ ደህና ቆዩልኝ።